በዛ ምሽት ጥንዶቹ በትንሽ ክስተት ምክንያት ተጣሉ። እናቲቱ ይሄን ያደረገችው ኢቫን እንደሆነች ጠረጠረች። ነገር ግን አባቱ ድንገተኛ አደጋ ብቻ እንደሆነ አሰበ። ጠቡ ቀስ በቀስ ወደ እርስ በርስ ለመተማመን ተሸጋገረ። በዚህ ጊዜ ኢሻ በቀጣይ ክፍል ውስጥ ሆና በሰፊው ትስቃለች። ዓላማዋ በአሳዳጊ ወላጆቿ መካከል ያለውን ግንኙነት ማበላሸት ነው። በሚቀጥለው ቀን የህፃናት ማሳደጊያው ዳይሬክተር በፍጥነት ወደ ቤት መጣች። ልክ በሩን እንደገባች ጥንዶቹን ይቅርታ ጠየቀቻቸው። ምክንያቱም ያልነገረቻቸው አንዳንድ ነገሮች አሉ። ኢሻ በህፃናት ማሳደጊያው እያለች በቀጥታ ችግር ሲፈጠር ታይታ ባትታወቅም ችግር በተፈጠረ ቁጥር ድብድብ የሚሆን ስርቆት ወይም ሰው ሲጎዳ እሷ ሁሌም ይዛ ትገኝ ነበር። ነገር ግን ይበልጥ አጠራጣሪ የሆነው በቀድሞ አሳዳጊ ቤተሰብ ላይ የተከሰተው የእሳት ቃጠሎ ነው። የምርመራ ውጤቶች እንደሚያሳዩት ቃጠሎ ሆን ተብሎ የተፈጸመ ነበር። እናም በዚያን ጊዜ በህይወት የተረፈችው ብቸኛ ሰው ኢሻ ነበረች። ነገር ግን ፖሊሶች አንዲት ትንሽ ልጅ ቃጠሎ ታስነሳለች ብለው ስላላመኑ ጉዳዩ ውድቅ ተደረገ። ነገር ግን የከፋው ነገር ኢሻ ንግግራቸውን አዳምጣ ነበር። ይህን ከሰማች በኋላ እናቲቱ ኢሻን ወደ ስነ ልቦና ባለሙያ ልትወስዳት ፈለገች። ነገር ግን አባትየው አስፈላጊ አይደለም ብሎ አሰበ። እሷ ምስኪን የ9 ዓመት ልጅ ብቻ ነች። እነሱ የተከራከሩ ሳለ ኢሻ ፉክሯን አስቀድማ ጀመረች። የብረት መዶሻ ብቻ ሳይሆን የማደጎ አባቷን ሽጉጥ ከጋዝና በድብቅ ወሰደች። እንዲሁም ታናሽ እህቷን ከእሷ ጋር እንድትተባበር አስፈራራቻት። አለበለዚያ መጀመሪያ እሷን እንደምትገድላት ነገረቻት። በዚህ ቅጽበት ዳይሬክተሯ ልትወጣ ነበር። ኢሻ በፍጥነት ታናሽ እህቷን በአቋራጭ መንገድ ይዛት በመሄድ በመንገዱ ዳር ቀድመው ተደበቁ። ዳይሬክተሯ በዛ ስታልፍ አጋጣሚውን በመጠቀም ታናሽ እህቷን በድንገት ገፋቻት። ነገር ግን እንደ ዕድል ሆኖ ዳይሬክተሯ በፍጥነት ምላሽ በመስጠት ታትገጫት ቀረች። መኪናውን በደህና ካቆመች በኋላ ዳይሬክተሯ ወዲያውኑ የታናሽ እህቷን ሁኔታ ለማረጋገጥ ከመኪናው ወረደች። ነገር ግን በዚህ ወቅት ኢሻ ከኋላዋ መታ በመዶሻ መታቻት። ከዚያም አስከሬኑን ወደ መንገዱ ዳር ለመግፋት ታናሽ እህቷን እንድትረዳት ጠየቀች። በዚያ ጊዜ አንድ መኪና ሊያልፍ እንደሆነ አዩ። ነገር ግን እንዳለመታደል ሆኖ እነሱ አሁንም ቀድመው ነበር። የሚያልፈው መኪና ሊያያቸው አልቻለም። በዚህ ቅጽበት ዳይሬክተሯ በድንገት ነቃች። ለካስ ራሷን ስታ እንጂ አልሞተችም ነበር። እንደምንም ለማምለጥ ሞከረች። ነገር ግን ኢሻ ከባድ ምት ስታሳርፍባት ዳይሬክተሯ እስትንፋሷ ሙሉ በሙሉ ቆመ። ከዚያም ኢሻና ታናሽ እህቷ የዳይሬክተሯን አስከሬን ደበቁ። ከጨረሱ በኋላ ከቤታቸው አጠገብ ወደሚገኘው ትንሽ እንጨት ቤት ተመልሰው ማስረጃዎችን ሁሉ እዚያ ደበቁ። ከዚያም ኢሻ ታናሽ እህቷን ለማንም እንዳትናገር አለበለዚያ ፖሊስ እሷንም እንደሚያስራት አስፈራራቻት። ነገር ግን ሳይታሰብ ሲወጡ በአቅራቢያ የነበረው ታላቅ ወንድም አያቸው። ልጁ ኢሻ ያላየችው መስሎት ነበር። ነገር ግን በዚያ ምሽት ቢላዋ በቀጥታ አንገቱ ላይ ተደቀነ። ለካስ ኢሻ በዚያ ጊዜ አይታው ኖሯል። ኢሻም ያየው ነገር ቢኖርም ለማንም መናገር እንደሌለበት አለበለዚያ እንትኑን እንደምትቆርጠው አስፈራራችው። አሁን ታላቅ ወንድምም ሆነ ታናሽ እህት በኢሻ ዛቻ ስር ወድቀዋል። ለሚከተለው ቀን ጥንዶቹ ኢሻን ወደ ስነ ልቦና ባለሙያ ወሰዷት። ነገር ግን ኢሻን በጣም አሳንሰው ገምተዋት ነበር። የስነ ልቦና ባለሙያዋ በኢሻ ላይ ምንም አይነት ችግር ማግኘት ብቻ ሳይሆን ይልቁንም ችግሩ የእናቲቱ እንደሆነ፣ እናቲቱ ኢሻን ስለማትቀበል የስነ ልቦና ችግር እንደተፈጠረባት አሰበች። እናቲቱ ከዚህ በፊት የስነ ልቦና ባለሙያ ታማክር ስለነበር ዶክተሯ ችግሩ እሷ መሆን አለበት ብላ አሰበች። እንዲሁም የእናቲቱ የቀድሞ የአልኮል ችግር ጠቀሰች። ነገር ግን ያ የሆነው ጽንስ ከተቋረጠባት በኋላ ሐዘኗን ለመርሳት ወደ መጠጥ ገብታ ስለነበር ነው። ይበልጥ የሚያበሳጨው ነገር ባሏ እንኳን አለማመኑ ነበር። ኢሻ ላይ የሆነ ችግር አለ ብሎ ከማመን ይልቅ ስነ ልቦና ባለሙያን ማመን መረጠ። ወደ ቤት ከተመለሱ በኋላ ጥንዶቹ ቀዝቃዛ ጦርነት ውስጥ ገቡ። ነገር ግን ከዚያ በኋላ ሚስትየዋ ከሕፃናት ማሳደጊያው ስልክ ተደወለላት። ያኔ ነው ዳይሬክተሯ ወደ ማሳደጊያው እንዳልተመለሰች የታወቀው። በድንገት መጥፎ ስሜት ተሰማት። በዚያ ምሽት ፖሊስ በአካባቢው አጠቃላይ ፍተሻ አደረገ። ብዙም ሳይቆይ የዳይሬክተሯን አስከሬን አገኙ። ከዚያም ፖሊሶቹ ሊጠይቋቸው ወደ ቤት መጡ። ነገር ግን እንዳለመታደል ሆኖ ጥንዶቹም ስለዚህ ጉዳይ ምንም የሚያውቁት ነገር አልነበረም። ነገር ግን እናቲቱ አሁንም በኢሻ ላይ ጥርጣሬ ያደረባት። ከዚያ በኋላ እናቲቱ ጥልቅ ምርመራ አደረገች። እናም ኢሻ ጸረ ማህበረሰብ ባህሪ እንዳላት አወቀች። እሷ መደበኛ ሰው ትመስላለች፣ ነገር ግን በእውነቱ አደገኛ ሰው ነበረች። ስለዚህ መረጃውን ለባሏ ለማሳየት ወዲያው ወሰደች። ነገር ግን ባልየው ካየው በኋላ አሁንም ለማመን ፈቃደኛ አልሆነም። አንዲት ትንሽ ልጅ እንዴት አደገኛ ልትሆን ትችላለች ሲል ተከራከረ። ባሏ አስተማማኝ አለመሆኑ ስታይ ራሷ ማድረግ እንዳለባት ወሰነች። አንድ ቀን ሁለቱን ልጆቿን ኢሻ እንግዳ የሆነ ባህሪ እንዳላት በግልጽ ጠየቀቻቸው። ነገር ግን በሚያሳዝን ሁኔታ ሁለቱም ልጆች አስቀድመው ዛቻ ደርሶባቸው ነበር። አንዳቸውም እውነቱን ለመናገር ፈቃደኛ አልሆኑም። ከሰዓት በኋላ ኢሻ ሆን ብላ በአባቷ ፊት አሳዛኝ መስፋት አየች እና እናቷን ለማስከሰት በጣም ስትጥር እንደነበር፣ ነገር ግን እናቷ አሁንም እንደማትወዳት ተናገረች። የምትናገረው ነገር ሁሉ ለሚቀጥለው ነገር መንገድ የሚጠርግ ነው። በዚያ ምሽት ለእናቷ ድንገተኛ ስጦታ መስጠት እንደምትፈልግ ተናገረች። ከዚያም ከጀርባዋ ነጭ ጽጌረዳዎች አወጣች። እናቲቱ ይህን ስታይ ወዲያውኑ በከፍተኛ ቁጣ ገንፍላ ኢሻን አጥብቃ ለመያዝ ወደፊት ተወረወረች። ምክንያቱም በጽጌረዳዎቹ ስር የተቀበረው የተጨናገፈባት ሕፃን ነበር። እናቲቱ ሁሌ ይህን የአበባ ማስቀመጫ እንደገዛ ልጇ ትቆጥረው ነበር። አሁን ግን ተበላሽቷል። እናም እናቲቱ ስለዚህ ጉዳይ ከዚህ በፊት ለኢሻ በተለይ ነግራት ነበር። በግልጽ ሆን ተብሎ የተደረገ ነው።
ነገር ግን ባልየው አሁንም በጣም ግትር ሆነ። ዳይሚሻ እንደማታውቅና ሆን ብላ እንዳላደረገችው ተናገረ። ከዚያ በኋላ ሚስትየዋ ባዶውን የጽጌረዳ ማስቀመጫ ተመለከተች። በልቧ ውስጥ ያለው ሐዘን በቃላት